ሐዋርያት የጾሙት ጾም የኢየሱስ ክርስቶስን ፈለግ መከተላቸውን የሚያሳይ ነው። መምህራቸውና አምላካቸው ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ ከተጠመቀ በኋላ ሌላ ሥራ ሳይጀምር ወደ ገዳመ ቆሮንጦስ ገብቶ እንደ ጾመ ሁሉ እነርሱም በመንፈስ ቅዱስ ከተጠመቁ በኋላ አገልግሎታቸውን ከመጀመራቸውና ወደ የሀገረ ስብከቶቻቸው ከመበተናቸው በፊት እግዚአብሔር መንገዳቸውን የተቃና ሥራቸውንም የተሳካ ያደርግላቸው ዘንድ ጾመዋል። ይህን ጾም ሐዋርያት ጾመው በረከት ያገኙበት ከመሆኑ ባሻገር ጌታችን ጾሞ ጹሙ እንዳላቸው እነርሱም ደግሞ ተከታዮቻቸውን ያንኑ መልእክት ይደግሙበት ነው። በክርስቶስ ደም መሠረት ላይና በሐዋርያት ትምህርትና ትውፊት ላይ የተመሠረተችው ቤተ ክርስቲያናችንም ይህንን ጾም በአዋጅ እንድንጾመው ሥርዓት ሰርታልናለች። ጾሙ ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ የጾሙት ጾም እንደመሆኑ መጠን ከጌታ ትንሣኤ ከ50ኛው ቀን በኋላ ማለትም ከጰራቅሊጦስ እሁድ ማግስት ሰኞ ጀምሮ በቅዱስ ጳውሎስና በቅዱስ ጴጥሮስ በዓለ ዕረፍት መታሰቢያ በሆነው ሐምሌ 5 ቀን ፍጻሜውን ያገኛል። የቀናቱ ብዛትም በአብይ ጾም መባቻ ሁኔታው የሚወሰን ይሆናል። እግዚአብሔር አምላካችን ጾሙን የበረከት የንስሐ ደዌን ማራቂያ ዲያብሎስን ድል መንሻ ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።